እሺ እንዴት ነሽ? ደህና ነሽ ወይ? እንዴት ነው ዛሬ? እንዴት ነው ስታይዋት? እንደዚህ መዝናናት ብዣው ምኑ ሁሉ ነገር ደስ የሚል ችርስ ለጤንነታችን ችርስ። እንዲህ እና እንዴት ነሽ ዛሬ? እኔ እግዚአብሔር ይመስገን። እንዴት አየሽው? አሁን መቼም እኔ እያዝናናሁሽ ነው። እንዴት ነው? እንዴት አየሽው? በጣም ደስ ይላል። በጣም ደስ አለኝ። መወለዴን ሁሉ አመሰግንኩ። ይሄን በማየት የራሱ ለኔ ይበቃኛል። መወለድ የራሱ እንኳን ተወለድኩኝ እንኳን እግዚአብሔር ይሄን ዓለምና ጸጋ አሳየኝ ብዬ በጣም ደስ ይለኛል። እግዚአብሔር ይመስገን። እግዚአብሔር ይመስገን። በጣም ደስ ይላል። እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። የኔ እንድትደሰች ነው የፈለኩት ነበር። ደስ ብለሻል ደግሞ በቃ ፋብትን ብለሻል። ዛሬማ አንቺ ነሽ አንቺ ወይ እርሜ ለተቴ እርሜ ለአንቺ አንቺ ጋር ሆኜማ እንድደሰት መደሰትማ አለብኝ እንጂ እንኳን ተደሰሽ እንጂ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔም እወድሻለሁ ከምንም በላይ እኔም ከምንም በላይ ነው የምወድሽ። የኔ ውድ የኔ ቆንጆ የኔ ትሁት ጠጭልኝ። ግብዣሽ እንዴት ነው? በጣም ደስ የሚል በቃ እዚህ ጋር ደግሞ በጣም ያምራል። እዚህ ጋር ቁሚ ደግሞ እዚህ ጋር ወደዚህ ለበዚህ ያው ይሄ ደግሞ እዚህ ጋር የኔ ውድ የኔ ማር በእውነት የኔ ባትሆኚ አይቆጨኝም። የጅማዋ የአባ ጅፋሯ ሀገር የቡናው የባንጎው የአትክልቱ የሙዙ በቃ ሁሉ ነገሩ ነው። እንግዲህ ምን ብዬ ልንገርሽ? ታስታውሽ ብዬ ነው እዚህ አትክልቱ ጋር ጎን ያደረግሽ እኮ እንዴ አትክልቱ ቁጭ ያደረግሽ እንድታስታውሽ ጅማ እንድታስታውሽ። ጅማ እኔ ስመጣ እንግዲህ ከአንቺ ጋር ነው ማርፈው ምዝናናው። እኔ ደግሞ ፏብትን ነው እንጂ በቃ እኔ ደግሞ ፏብትን ጅማ ስመጭማ በስማ እሰይ ደስ ይላል። እኔም ጅማ ከተማ ወስጄ እንደዚሁ እንዲያዝናናሽኝ እኔም ማዝናናሽ በቃ ከተማይቱን እየዞርን እንደዚሁ እንዲያሁኗ ማዝናናቴ ጠቀመኝ። እንግዲህ ማዝናናቴ ጠቅሞኛል። ይኸው ይቴ የኔ ውድ እርጥቤ ነሽ እና ይህን ይመስላል እንግዲህ። እናመሰግናለን። ደስ ትላለች ደግሞ ቸሩ መድኃኔዓለም ቅዱስ ሚካኤል አሜን፣ ድንግል ማርያም አሜን ለሀገራችን